ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሊጉ ጥሩ አይደለም በተባለው አልስማማም ሲሉ ጋርዲዮላ ተናግረዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሊጉ በዚህ ዓመት ጥሩ አይደለም የሚሉ አስተያየቶችን እንደማይስማሙ ገልጸዋል። ሊጉ በዚህ ዓመት ጥሩ አይደለም የሚሉትን አልቀበልም ያሉት ጋርዲዮላ አሸናፊው በጥሩ ብቃት አያሸንፍም መባሉ ልክ አይደለምም ብለዋል። ጋርዲዮላ አክለውም ፕሪሚየር ሊጉ በጣም ከባድ ሆኗል፣ በጣም አስቸጋሪ ነው ሲሉም ተናግረዋል። ሁሉም ቡድን ቢሆን በቆመ ኳስ እንደ አርሴናል ጠንካራ መሆንና አስተማማኝ ከባቢ መፍጠር ይፈልጋል። እኛ ትንሽ ጥሩ አይደለንም ሲሉ ጋርዲዮላ ተናግረዋል። ዩናይትድ የክንፍ ተጫዋች ማስፈረም ይፈልጋል። ማንቸስተር ዩናይትድ ቀጣይ ክረምት የግራ ክንፍ ተጫዋች ለማስፈረም እንደሚመለከት ተገልጿል። ክለቡ በቀጣይ ቡድኑን ለማጠናከር ከሚፈልጋቸው ቦታዎች የግራ ክንፍ ቦታ አንዱ መሆኑን አሰልጣኝ ማይክል ካሪክ አረጋግጠዋል። ማቲያስ ኩኛ በዛ ቦታ መጫወት ይችላል፣ አማድ ዲያሎም እንደዛው፣ ነገር ግን ማጠናከር አለብን ሲሉም ማይክል ካሪክ ተናግረዋል። የጋላታሳራይ ደጋፊዎች አንፊልድ አይገኙም። የመርሳይዱ ክለብ ሊቨርፑል በሻምፒዮንስ ሊግ ጥሎ ማለፍ ከቱርኩ ክለብ ጋላታሳራይ ጋር መደልደሉ ይታወቃል። አሁን ላይ የጋላታሳራይ ደጋፊዎች በመልሱ ጨዋታ አንፊልድ ስታዲየም እንደማይገኙ ተገልጿል። የአውሮፓ እግር ኳስ ማህበር ደጋፊዎቹ በጨዋታው አንፊልድ እንዳይገኙ ማገዱን ይፋ አድርጓል። ጋላታሳራይ ከጁቬንቱስ ባደረገው ጨዋታ ደጋፊዎቹ ቁሳቁስ መወርወራቸውን ተከትሎ ከሜዳ ውጪ አንድ ጨዋታ ደጋፊዎች እንዳይገኙ ታግዷል። በተጨማሪም 40,000 ዩሮ የገንዘብ ቅጣት ተጥሎባቸዋል። በእግር ኳስ አይቻልም አይባልም፣ አርሴናል ላይ ልንደርስ እንችላለን ሲል ማይክል ካሪክ ተናገረ። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ቡድናቸው ወደ መሪነት ሊመጣ የሚችልበት እድል መኖሩን ገልጸዋል። አርሴናል ላይ ስለመድረስ ያስቡ እንደሆነ የጠየቁት ማይክል ካሪክ በእግር ኳስ የትኛውንም ነገር አይሆንም ማለት አትችልም ሲሉም መልሰዋል። አሰልጣኙ አክለውም የት እንዳለን ማወቅና ጨዋታዎችን ማሸነፍ ላይ ነው ማተኮር የሚጠበቅብን፣ ቀጥሎ የሚፈጠረውን እናያለንም ብለዋል። ከኛ በላይ ሁለት ጠንካራ ቡድኖች አሉ፣ እንዲሁም በአካባቢያችን ጥሩ ቡድኖች አሉ። ጥሩ ጉዞ አድርገናል፣ ነገር ግን ብዙ መደሰት የለብንም ሲሉ ማይክል ካሪክ ተናግረዋል። ቡድኑ እንዲረጋጋ ያሳሰቡት ካሪክ በራስ መተማመን መገንባትና የት እንደምንደርስ ማየት አለብን፣ ምንም ቢፈጠር መፋለማችንን እንቀጥላለንም ብለዋል። ባርሴሎና ተጫዋቾቹ ተጎድተዋል። ባርሴሎና ትላንት ምሽት ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ ሁለት ተጫዋቾቹ ጉዳት እንደገጠማቸው ማረጋገጡን አስታውቀዋል። በጨዋታው መጀመሪያ ጉዳት አጋጥሞት የወጣው ጁሌስ ኩንዴ የሃምስትሪንግ ጉዳት እንዳጋጠመው ተገልጿል። ባርሴሎና ጁሌስ ኩንዴ ለምን ያህል ጊዜ ከሜዳ እንደሚርቅ አላሳወቀም። በሌላ በኩል ቀይሮት ወደ ሜዳ የገባው አሌሃንድሮ ባሌዴ በግራ እግሩ ላይ የጡንቻ ጉዳት አጋጥሞታል። አሌሃንድሮ ባሌዴ በጉዳቱ ምክንያት ለ4 ሳምንታት ከሜዳ እንደሚርቅ ተገልጿል። ወልቭስ አድናቆት ይገባዋል፣ ለድሉ እንኳን ደስ አላችሁ ሲሉ አሰልጣኝ አርነ ስሎት ተናገሩ። የሊቨርፑል ዋና አሰልጣኝ አርነ ስሎት ወልቭስ ዛሬ ላሳየው ነገር አድናቆት እንደሚገባው ከሽንፈቱ በኋላ ተናግረዋል። ወልቭስ ለድሉ እንኳን ደስ አላችሁ ያሉት አሰልጣኝ አርነ ስሎት እነሱ ዛሬ ያደረጉት ነገር አድናቆት ይገባቸዋልም ሲሉ ገልጸዋል። ቡድኑ ጠንካራ የመከላከል ብቃት እንደነበረው ያነሱት አሰልጣኙ ነገሮችን ከባድ አድርገውብን ነበር ብለዋል። በመጀመሪያው አጋማሽ ጥሩ ተጫውተናል ብዬ አላስብም። በሁለተኛው አጋማሽ የተሻለን ነበርን፣ ነገር ግን ምርጥ አልነበርንም ሲሉ አርነ ስሎት ተናግረዋል። በቡድኑ በጣም ኮርቻለሁ ሲል ራፊንሃ ተናገረ። የባርሴሎናው የፊት መስመር ተጫዋች ራፊንሃ ቡድኑ ለፍጻሜው ባለፈው ባሳየው እንቅስቃሴ መኩራቱን ከጨዋታው በኋላ ተናግሯል። ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ያለንን ሁሉ ሰጥተናል ያለው ራፊንሃ በቡድኑ በጣም ኮርቻለሁም ብሏል። ተጫዋቹ አክሎም አሁን ፊታችንን ወደ ላሊጋውና ሻምፒዮንስ ሊግ እናዞራለንም ሲል ራፊንሃ ተናግሯል። በቀሪው የውድድር ዓመት ዛሬ እንደተጫወትነው ከተጫወትን አስደናቂ የውድድር ዘመን ይኖረናልም ሲል ራፊንሃ ተናግሯል።
ሊቨርፑል ሽንፈት ገጥሞታል። በፕሪሚየር ሊግ መርሃ ግብር ሊቨርፑል ከወልቭስ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ተሸንፏል። የወልቭስን የማሸነፊያ ግብ ሮድሪጎ ጎሜዝ እና አንድሬ ሲያስቆጥሩ ለሊቨርፑል መሐመድ ሳላ ከመረብ አሳርፏል። ሊቨርፑል በውድድር ዘመኑ 9ኛ ሽንፈታቸውን አስተናግደዋል። ወልቭስ ካለፉት 6 ጨዋታዎች አንዱን ነው የተሸነፈው። በሊጉ የደረጃ ሰንጠረዥም ሊቨርፑል 48 ነጥቦችን በመያዝ 5ኛ ደረጃ ላይ ሲገኝ ወልቭስ 16 ነጥቦችን በመያዝ 20ኛ ደረጃ ላይ ተቀምጧል። በቀጣይ መርሃ ግብርም አርብ ወልቭስ ከሊቨርፑል የኤፍኤ ካፕ ጨዋታቸውን የሚያደርጉ ይሆናል። አትሌቲኮ ማድሪድ ለፍጻሜ አልፏል። ባርሴሎና ከአትሌቲኮ ማድሪድ ጋር ያደረገውን የኮፓ ዴላሬ ግማሽ ፍጻሜ የመልስ ጨዋታ 3-0 አሸንፏል። የባርሴሎናን የማሸነፊያ ግብ ማርክ በርናል 2 ጎሎችን ሲያስቆጥር ራፊንሃ የቀረውን ጎል ከመረብ ማሳረፍ ችሏል። ይሁን እንጂ ባርሴሎና በድምር ውጤት 4-3 ተሸንፎ ወደ ቀጣዩ ዙር ማለፍ ሳይችል ቀርቷል። አትሌቲኮ ማድሪድ ከ13 ዓመታት በኋላ ለመጀመሪያ ጊዜ ለኮፓ ዴላሬ ፍጻሜ ማለፉን አረጋግጧል። አትሌቲኮ ማድሪድ በፍጻሜው የሪያል ሶሴዳድ እና አትሌቲኮ ቢልባውን አሸናፊ የሚገጥም ይሆናል። ሁርዜለር አርሴናል ሰዓት ያባክናል ሲሉ ተችተዋል። የብራይተኑ ዋና አሰልጣኝ ፋቢያን ሁርዜለር ቀጣዩን ተጋጣሚያቸውን አርሴናል ሰዓት በማባከን ተችተዋል። አርሴናል የቆመ ኳስ ለመጠቀም በሚሞክርበት ወቅት ብዙ ሰዓት ያባክናል፣ እሱ ነው የሚያሳስበኝ ሲሉም ፋቢያን ሁርዘር ወቅሰዋል። አሰልጣኙ አክለውም የእጅ ኳስ ሲወረወር፣ የማዕዘን ምትና ቅጣት ምት ሲመታ የሰዓት ገደብ የሚያስቀምጥ ሕግ እንዲወጣ ጠይቀዋል። አርሴናል ብዙ ሰው ልብ አላለውም የሚሉት አሰልጣኙ ነገር ግን እየመሩ የማዕዘን ምት ሲያገኙ ሆን ብለው ከ1 ደቂቃ በላይ ይጠቀማሉም ብሏል። ይህ የአርሴናል ድርጊት የጨዋታውን መልክ በማደናቀፍ እንደሚያግዛቸው አሰልጣኙ ተናግረዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።